ሰላም ውድ የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የዛሬው ቪዲዮ የተቡላ አሰራር ነው ማሳያችሁ። አብራችሁ ቆዩ። ለተቡላ የሚያስፈልገን እዚህ ጋር በግዱንስ አለ፣ እዚህ ጋር ኩስበር አለ፣ እዚህ ጋር ደግሞ አክደር በሰል አለ ማለት ነው። እዚህ ጋር ጥማጥም አለ፣ ኪያር አለ፣ ሌሞን አለ። አሁን ድቅቅ አድርገን ወደ መከተፉ እንሄዳለን። መጀመሪያ ከበግዱነሱ እንጀምራለን። በግዱነስ ግዴታ መድቀቅ አለበት፣ ላም ማለት አለበት። እና ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮውን እስከ መጨረሻው ተመልከቱልኝ። ግዴታ ላም ማለት አለበት። ደግሞ ግንድ መግባት የለበትም። ግንዱን ደግሞ መጣል አለባችሁ ማለት ነው። እኔ ለአንድ ሰው ስለምሰራ ነው። ማብዛትም ትችላላችሁ፣ መቀነስም ትችላላችሁ። እኔ ግን ለአንድ ሰው ስለሆነ ይበቃኛል ማለት ነው። ግን ይሄን ከመከተፋችሁ በፊት ተቡላ ትዘፈዝፋላችሁ ማለት ነው። ተቡላ ይሄው እኔ ለአንድ ሰው ብቻ ስለምፈልገው ነው። በፈላ ውሃ መዘፍዘፍ ትችላላችሁ። ደግሞ ጊዜ ካላችሁ ደግሞ በእንትን ማድረግ በቀዝቃዛ ውሃ ማድረግ ትችላላችሁ። ስለዚህ እኔ እንደዚህ ዘፈዝፈዋለሁ ማለት ነው። ቪዲዮ እንዳይረዝምባችሁ ከትፌ እንገናኛለን። እዚህ ጋር ተገናኝተናል። እዚህ ጋር ይኸው ተቡላ ቅድም የዘፈዘፍኩት በውሃ አለ። አሁን እሱን በደንብ አድርጌ እንትን እለዋለሁ። በማጥለያ ላይ አድርጌ በደንብ አድርጌ ውሃውን እጨምቀዋለሁ ማለት ነው። አብራችሁ ሆነ ተከታተሉ። ግዴታ ውሃው መውጣት አለበት። እጃችሁን ንጹህ ከሆነ በእጃችሁ መጭመቅ ትችላላችሁ። በእጃችሁ ንጹህ ካልሆነ ደግሞ በማንኪያ ወይንም ደግሞ በጭልፋ ደግሞ እንደዚህ ስትጨምቁ ራሱ ውሃው ጭምቅ እያለ ይወጣል ማለት ነው። ይታያችኋል ብዬ ተስፋ አለኝ። አደርጋለሁ። እንደዚህ ግዴታ መጨመቅ አለበት።
ነው ታጥቡ። የሚበቃ እሺ ቤተሰብ ቪዲዮ ተቋርጦብኝ ነው። እዚህ ጋር ሊሞን አለ። አሁን ዘይቱን እናደርግበታለን በምትፈልጉት ልክ ማለት ነው። ከዛ እዚህ ጋር ሁለቱንም አንዴ ጨውም አድርገን አንዴ እናደባልቀዋለን። እንደዚህ ለማሰልና እናደባልቀዋለን ማለት ነው። ከዛ እናገላብጠዋለን እንደዚህ። ከዛ ወደ ምንበላበት ሳህን ላይ እናደርጋለን። እንገለብጠዋለን ማለት ነው። ይሄን ይመስላል። ይጣፍጣል። ሰርታችሁ ተመገቡት። አመሰግናለሁ ስለተከታተላችሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። አመሰግናለሁ።